የኦፌኮ ምክትል ሊቀመንበር የሆኑት ፕሮፌሰር መራራ ጉዲና የኦሮሚያ ርዕሰ መስተዳድር ሽመልስ አብዲሳ ጋር በፍጥነት ቁጭ ብለን መነጋገር ይኖርብናል የሚል ደብዳቤ ማስገባታቸውን ከቢቢሲ ጋር በነበራቸው ቆይታ ገልጸዋል። እኔ በኢትዮጵያ የፖለቲካ ዘርፍ አንጋፋ የሆኑት ፕሮፌሰር መራራ ጉዲና አሁን ላይ የኢትዮጵያ መንግስት ወሰን ከተማዎችን ብቻ ነው ያስተዳደረ ያለው ሲሉ ነው የገለጹት። ለዚህ ደግሞ ማሳዩ አሉ በእኛ በኦሮሚያ አካባቢ እንኳን አሁን ላይ ተሽከርካሪዎች ከዋና መንገድ ውጭ ለቀው ወደ ገጠራማ ክፍል ገብተው አገልግሎት እየሰጡ አይደለም በማለት ይገልጻሉ። ከዚህ ደግሞ ተጨማሪ መንግስት አሁን ላይ ክልሎች ከቁጥጥር ውጭ ማሳየ መሆናቸውን ማረጋገጥ ካሻቸው አሉ በምዕራብ ኦሮሚያ አካባቢ የነበረው ጦርነትና እልቂት አሁን ላይ ወደ አርሲና ሐረርጌ ዘልቆ መግባቱን ነው የገለጹት። ከዚህ ተባብሶ እንዳይቀጥል በፍጥነት ተነጋግረን መፍታት ይኖርብናል ያሉት እነዚህ የኢትዮጵያ ፖለቲከኛ ፕሮፌሰር መራራ ጉዲና ጠንከር አድርገው ከተናገሯቸው ሌላ ንግግሮች ውጭ ደግሞ የዛሬ 6 ዓመት አሉ ፕሮፌሰሩ የኦሮሚያና የአማራ ክልል ጫካዎች ሰላማዊ ነበሩ፣ ሰዎች እንዳሻቸው ይንቀሳቀሱ ነበር። አሁን ላይ ግን ፖለቲካው ወደ ጫካም ገብቷል ሲሉ ነው የተደመጡት ፕሮፌሰር መራራ ጉዲና።